ጉዳይ መልስ አለ። ለዚህ በሽታ መፍትሄ አለ። ለዚህ ህመም መዳን አለ። ለዚህ መንገድ መልእክት አለ ብለህ ልታምን ይገባል። ልክ ከዚህ ቃል ጋር ደግሞ ገናይ ጀስት በህይወት ላይ መሆን የሚፈልጉ መሆን ያለባቸው ነገሮች መሆን ይጀምራሉ። ክብር ለአምላካችን ለእግዚአብሔር ልጅ አሜን ይሁን። ጳውሎስን ባየው ጊዜ ሰውዬ ምን ብሏል? አምኗል። እስቲ አምናለሁ በሉና ጻፉ። ገስት ላይ ፍሪ ቦታ ያላችሁ ድምጻችሁ ኖርማል ከሆነ አስተጋቡ። አምናለሁ በሉ። እናንተ አምናለሁ በሉ። ልክ ኢየሱስ ይህንን ሰው ሲመለከት ምን ብሏል? አምኗል። ጌታን አልተቀበለም። ወንጌል ለመጀመሪያው ጊዜ ነው። ግን ምን ብሏል? ድምፁ አምኗል። እስቲ ሁላችሁም አምናለሁ በሉ። ሃሌሉያ። አምናለሁ። ሃሌሉያ። እንደሚሰራ አምናል፣ እንደሚፈውስ አምናል፣ እንደሚጠራኝ አምናል፣ ተነስተህ እንድትሄድ እንደሚያደርግ አምናለሁ። ኢየሱስ ጌታ ነው። ባየ ጊዜ ጳውሎስ ትኩረቱን ወደ አመነ ሰው አደረገ። ከዛስ ቁጥር 10 ላይ እንደዚህ ይላል፣ በታላቅ ድምፅ ችላታራባስ። አንዳንድ ጊዜ ሚዲያ ላይ የሆነ አገልጋዮች አንዳንዴ መንፈስ የሌለበት ጨዋታዎች አሉ። ታውቃላችሁ፣ መንፈስ የሌለበት ጨዋታዎች አሉ። ለማዳ ጨዋታዎች አሉ። ይሄ የኩረጃ ጨዋታዎች አሉ። መንፈስ ግን የሚያጫዋቸው ሰዎች አሉ። መንፈስ ቅዱስ ሲመጣ ቦታን አያስገድድ፣ ስፍራን፣ ቢሮ ይሁን የትም፣ በቃ ስትሰብኩ ይሁን ኃይል ስታወጡ እንድትጮህ የሚያደርግ እግዚአብሔር ኃይል። ጳውሎስ እየጮኸ ነው ወንጌል እየሰበከ ያለው። የዚህ ሰውዬ መንፈስ ከመንፈስ ጋር ኮንታክት መሆኑን ሲያይ ግን በታላቅ ድምፅ ከፍ ባለ ድምፅ ጮኸና ሃሌሉያ እንዲህ አለው፣ ቀጥ ብለህ ቁም አለው በታላቅ ድምፅ። አንዳንዴ መንፈስ ቅዱስ ሪል የሆነ ሜሴጅ ወደ እናንተ ሲያመጣ በቃ በእናንተ አቅም አይደለም የምታስተላልፉት። መንፈሱ ራሱ ወይ ያስጨዋችኋል ወይ መናገር ያቅታችኋል። በሆነ ነገር ትናገራላችሁ ማለት በታላቅ ድምፅ እና ጳውሎስ ይህንን ሰውዬ ሄዶ ማያውቀው፣ ተራምዶ ማያውቀው፣ ዘሎ ማያውቀው ቀጥ ብለህ ምን በላለ ቁም አለ። ቀጥ ብለህ ቁም አለ። ሃሌሉያ። ብድግም ብሎ ተነስቶ ይመላለስ ጀመረ ወዲያውኑ። ለምን? አምኖ ነበር። ምን ብሎናል መጽሐፉ? ከመወለድ ጀምሮ ሄዶ አያውቅም። ከመሄዱ በፊት ሄዶ አያውቅም። በዚያ ሰፈር ሲኖር ተራምዶ አያውቅም። ሰው ሲያውቀው ሄዶ ተራምዶ አያውቅም። ልክ ኃይል ሲመጣበት ጳውሎስ ላይ ኃይል እንዲመጣ ያደረገው ነገር ምንድን ነው? ጳውሎስ ላይ የሰውየው እምነት ይታያል። ወዳጄ እምነት ይታያል። በሽታ ትሎ እንዴት እምነት ይታያል። ማመን አለብህ፣ ማመን አለብህ። ልክ ጌታ ኢየሱስ ክርስቶስ ከዘላለም ሞት እንደሚያድን አምነ እንደዳንክ ሁሉ አሁን ከግዛው ቀንበሮችና ችግሮች ሊፈታ የሚችል ኃይል እንዳለው ደግሞ ስታምን በዚህ ምድር ስትኖር ነገሮቹን ታምራቱን ትካፈላለህ። ስለዚህ አመነ። ኢየሱስ ጌታ ነው። ይህም እግሩ የሰለለ ሰው ሄዶ ተራምዶ ማያውቅ ሰው ዘሎ ብድግ ብሎ ቆመ። ጳውሎስ ምኑን ስላየ ነው ጮክ ብሎ የተናገረበት? እምነቱን ስላየ ነው። እምነቱን ስላየ ነው። በነገር ላይ ጌታ ኢየሱስን በእምነት የፋወሰውን ትምህርት ደግሞ ላሳያችሁ። ማቴዎስ ወንጌል ምዕራፍ 9 ከቁጥር 27 ላይ ቁጥር 27 ላይ ክብር ለጌታ ለኢየሱስ ይሁን። ኢየሱስ እንኳን ባለማመናቸው ምክንያት ብዙ ተአምራትን አላደረገም ይላል እግዚአብሔር ቃል። መጽሐፍ ቅዱስ ኢየሱስ ክርስቶስ በገሊላ ናዝሬት አካባቢ ተወልዶ ሲያድግ ብዙ በተወለደበት አካባቢ ተአምራት አላደረገም። ለምን ሲባል ባለማመናቸው ምክንያት ብዙ ተአምራትን በዚያ አላደረገም ይላል። ባለማመን ምክንያት እርሱ የእግዚአብሔር ልጅ እንደሆነ፣ እርሱ ሁሉን ቻይ እንደሆነ፣ እርሱ ከሥላሴ አካል አንድ እንደሆነ፣ እርሱ የእግዚአብሔር አብ ተምሳሌት እንደሆነ ባለማመናቸው ምክንያት በዚያ ብዙ ተአምራትን አላደረገም ይላል። ላመኑት ግን ሃሌሉያ፣ ላመኑት ግን ሃሌሉያ ብዙ ምልክቶችን አሳይቷል። የልጅነትንም ስልጣን ሰጥቷቸዋል። ምልክት በእነርሱ እንድታይም አድርጓል ማለት ነው። የእግዚአብሔር ልጅ ኢየሱስ ለዘላለም ጌታ። ማቴዎስ ወንጌል ምዕራፍ 9:27 ስንደርስ እዚህ ጋር የመቶ አለቃ ወይም የምኩራብ አለቃ
ተአምራት እናያለን። የ12 ዓመት ልጅ ሞታ ከሞት መነሳቷን እናያለን በእምነት። እንደገና ደግሞ 12 ዓመት ደም ይፈሳት የነበረች ሴት ነፃ ስትወጣ እናያለን። በጣም እናይና 27 ላይ ደግሞ 2 ዕውሮች ተደራራቢ ማለት 2 ዕውሮች ወደ ኢየሱስ መጥተው ሲለምኑት ሲጮሁበት እናያለን። ቁጥር 27 ላንብብላችሁ መልእክቱ በደንብ እንዲገባችሁ ማለት ነው። ኢየሱስም ከዚያ ሲያልፍ 2 ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ይላል። ማንን? ኢየሱስን። በሌላኛው መጽሐፍ ላይ ኢየሱስ ክርስቶስ ከነዚህ ከ12 ዓመት ልጅ ሞት መነሳትና እንደገና 12 ዓመት ደም ከፈሳት ሴት በኋላ ቀጥታ ወደ ሲምዖን ቤት አማቱ በራስ ምታት ታማ ወደዛ ሲሄድ መንገድ ላይ አግኝተውት ማረን 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 እያሉት እየጮሁ እየተከተሉት እንደነበረ ያሳያል እግዚአብሔር ቃል ማለት ነው። ክብር ለኢየሱስ ይሁን። ከዛ ኢየሱስን ብሎ ይሄዳል። እነዚህ 2 ዕውሮች የዳዊት ልጅ ሆይ ማረን ይላሉ። ኢየሱስ ይሄዳል። የዳዊት ልጅ ሆይ ማረን ኢየሱስ ይሄዳል። ሲሄድ የሲምዖን ቤት በደረሱ ጊዜ እነዚህም ዕውሮች እስከ ቤት ድረስ ገቡ ማለት ነው። ከገቡም በኋላ በእግሩ ተደፍተው የዳዊት ልጅ ሆይ ማረን አሉት። መልእክቱን ላንብብላችሁ። ወደ ቤትም በገባ ጊዜ ዕውሮች ወደ እርሱ ቀርበው ኢየሱስም ይህን ማድረግ እንዲችል ታምናላችሁን አላቸው። ኢየሱስ ማረፊያ የሚያርፍበትን ቦታ ወይ ደግሞ እነ ሲምዖን ቤት ከገባም በኋላ ተከትሎ መጡ። መንገድ ላይ ነው የጀመሩት ማረን እያሉት፣ አይናችንን ክፈት አብራለን እያሉ። ኢየሱስ ግን ዝም ብሎ ሄደ። ለምንድን ነው ሄደው? እምነታቸውን እስከ ጥግ ለማየት ነው። አንዳንድ ቦታ ላይ ራሱ መጥቶ ጭቃ ቀብቶ ሲፈውስ እናያለን። አንዳንድ ቦታ ደግሞ እስከ ጥግ ሰዎች ማመናቸውን ያይ ነበር። ክብር ለጌታ ለኢየሱስ። ልክ ቤት ገብቶ በተቀመጠበት ተከትለው መጥተው እግሩ ላይ ሆነው እግሩ ላይ ወድቀው የዳዊት ልጅ ሆይ ማረን ብሎ ጮሁ። ጩኸታቸውን ጨመሩ። ከዛ ኢየሱስም ይላል፣ እችን ቃል በደንብ ያዟት። ኢየሱስም ይህንን ማድረግ እንዲችል ታምናላችሁ ወይ ብሎ ጠየቃቸው። ዕውሮቹን ማለት ነው። ምን ማድረግ? አይናቸውን እኔ መክፈት እንደምችል ታምናላችሁ ወይ? ዕውርነታችሁ መብራት እንደምችል ታምናላችሁ ወይ? ዛሬ አይናችሁ አይቶ እያያችሁ መሄድ እንደምትችሉ ታምናላችሁ ወይ? እኔ ያንን ጸጋ ያንን መፈወስ ስልጣን እንዳለኝስ ታውቃላችሁ ታምናላችሁ ወይ ብሎ ሲጠይቃቸው እናያለን። ዕውሮቹ ምን አሉት? አዎን ጌታ ሆይ አሉት። ምን ማለት ነው? እናምናሃለን። አንተ ዕውርን ታበራለህ፣ አይንን ትከፍታለህ። ዛሬ አንተ አይኖቻችንን ከፍተ እኛ ማየት እንደምንችል እናምናለን አሉ። ኢየሱስ እዚህ ጋር ምናቸውን አየ? እምነታቸውን አየ። ታምናላችሁ ወይ ብሎ ሲጠይቅም አምናችሁ ነው ወይስ በስሜት ነው እንደ ማለት ነው? እናምናለን አሉት። ታምናላችሁ? ዛሬ አይ ብሊቭ ለአንድ ሰው አምናለሁ ነው። እግዚአብሔር ነገርን ይሰራል። እግዚአብሔር ህይወትን ይሰራል። እግዚአብሔር ቤትን ይሰራል። እግዚአብሔር መንገድን ይሰራል። እግዚአብሔር ነገሮችን ይሰራል። እግዚአብሔር ጤናህን ያስተካክላል። ሃሌሉያ አሜን። እግዚአብሔር መንገዳችሁን ያበራል። እግዚአብሔር አስባችሁት የማታውቁትን ነገር ያደርጋል፣ ያበራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የእግዚአብሔርን ቃል ከታች ሆናችሁ ስሙ፣ ከላይም ስሙ፣ የትም ያገኛችኋል። ወገኖች ገስት ላይ መቀመጥ የእግዚአብሔር እጅ እንዳያገኛችሁ አያደርግም፣ እንዳያገኛችሁ አያደርግም። የትም ያገኛችኋል። እግዚአብሔር የትም ያገኛችኋል። አሁን የእግዚአብሔርን ቃል ሲሰብክ 8 ሰው ነው ወይ 7 ሰው ነው ገስት ላይ ያለው። አብዛኛው ሰው ከታች ነው ያለው። አብዛኛው ሰው ባለመልእክቱ ከታች ነው የሚሰማ። በደንብ ስሙኝ፣ እግዚአብሔር ይናገራቸው። አብሽሩ፣ እምነት ተሞሉ፣ እምነት ተሞሉ። ቀዩን፣ ጥቁር፣ ነጩን፣ ምን ሀገር ውስጡን ከሀገር ውጭ፣ በቃ ኢትዮጵያ ውስጥ ከኢትዮጵያ ውጭ፣ በግል ስራ፣ በግል ድርጅት፣ በመዳን ቤት የትም ሁኚ፣ ኢየሱስ እምነትሽን ያህል ልብሽን ያህል ይደርስሻል። አትጨነቁ። እኔ እዚህ ስላላችሁ መልእክት ይመጣላችሁ፣ ታች ስላላችሁ ደግሞ እግዚአብሔር የሚናገራችሁ ነገር አይዘላችሁ። በእግዚአብሔር የሚታመን ሰው እንደዛ ነው የሚሰብከው፣ እንደዛ ነው የሚያገለግለው። እኔ በእግዚአብሔር ስለሚታመን እዚህ ያለውን ሰው ብቻ ሊያገኝ አልመጣም። እግዚአብሔር ቃል ለሕፃንም ለአዋቂም ለትልቅም ለትንሽም ለሁሉም መልእክት ነው። እግዚአብሔር ቃል
ሰው ወገኖቼ እምነታችሁ ይታያል። ለመዳን እምነታችሁ ይታያል። ለመፋወስ እምነታችሁ ይታያል። በር እንዲከፈት እምነታችሁ ይታያል። አልሆን ያለ ነገር እንዲሆን እምነታችሁ ይታያል። ማመን አንዳንድ ጊዜ በጸሎት ማትፈቱትን በእምነት ትፈታላችሁ። በሕክምና ማትድኑትን በእምነት ትድናላችሁ። ሃሌሉያ። በሰርጀሪ የማይተዋችሁ ነገር በእምነት ይቀልጣል። ኢየሱስ ጌታ። በሐኪም መፍትሄ የሌለው ነገር በእምነት ይሆናል። ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። ለምሳሌ የሞተ ሰው ሐኪም ብትወስዱት ሊያስነሳው ይሞክራል ወይስ ሞቷል ውሰድና ቅበር ነው የሚልክ? የሞተ ሰው ይዘቅ አክምልኝ የፈለከውን ገንዘብ ሰጣለሁ ብትል ዶክተር ሞቷል ኦልሬዲ የሞተውን ይዜ መጣው ይዜ ወደ ቤት ግባ ለዚህ መፍትሄ የለውም ይላል። ትንፋሽ ከሌለው ኦልሬዲ የቀዘቀዘ በረዶ የሰራ ነገር ይዜ ይድላ ለዚህ ነገር ሐኪም አይችልም። ግን እምነት ያው ያደርጋል። እምነት ህይወት ይሰጣል። ሃሌሉያ። የምኩራብ አለቃ ልጄ በ12 ዓመቷ ሞተች ብሎ የጮኸ ወደ ኢየሱስ መጣ። ሰዎችም ተው ምን ታረጋለህ? ልጅቷ ሞታለች፣ ቀዝቅዛለች አሉት። ሳቁበት ይላል። ኢየሱስ ግን ተውት፣ ኢያኢሮስ አንተ ግን አትፍራ አለው። ቀጥ ብሎ ቤቱን ድረስ ገባ። ቤቱን ገባ። ጣሊታ ሆይ እልሻለሁ ነይ ተነሽ አላት። ብላቴናውን ብድግ ብላ ቁጭ አለች። አሁን ለዚህ ዶክተር ምን ሊያደርግ ይችላል? ውሰዱና ጉድጓድ ቀብራ ቆፍራችሁ ቅበሩ ነው። አያችሁ፣ ዶክተር ማይችሉን፣ ሐኪም ማይችሉን፣ ገንዘብ ማይችሉን ነገር በእምነት በኩል እግዚአብሔር ይችላል። ኢየሱስ ጌታ። እግዚአብሔር እንደሚችል ደግሞ ማመን አለባችሁ። ኢየሱስ ክርስቶስ ብዙ ዕውሮችን አብርቶ ነበርና እነዚህ ልጆች ግን ጠየቃቸው። ምን አለ መሰለህ? ታምናላችሁ? ግን እኔ እንደምችል ታምናላችሁ? እሱ እኮ ፈውሶ ያውቃል። ግን ምናቸውን ጠየቀ? እምነታቸውን ጠየቀ፣ ማመናቸውን ጠየቀ። ከዛ አዎን ጌታ ሆይ እናምናለን አሉት። በዚያን ጊዜ ይላል እግዚአብሔር ቃል ቁጥር 29 ላይ ማቴዎስ ወንጌል ምዕራፍ 9 ከቁጥር 29 በዚያን ጊዜ እንዲህ አለ ኢየሱስ፣ እንደ እምነታችሁ ይሁንላችሁ። እንዴት ይሁንላችሁ? ያ ወዳጄ፣ በእምነት ጠማማ መሆን ትችላለህ። በእምነት በሽተኛ መሆን ትችላለህ። በእምነት እንደፈለክ መሆን ትችላለህ። የራስህ ጉዳይ እሱ። በእምነትም ነፃ መውጣት ትችላለህ። በእምነትም አይኒ መከፈት ይችላል። በዚህ ዘመን በጣም አደገኛ በነገር ላይ አማኝ አለ ብዬ አላስብም። የዳነ አማኝ አለ፣ ግን ለጉዳዩ የሚያምን ሰው ብዙ አይደለም። በዚህ ዓለም ላይ ለጉዳዩ፣ ለህይወቱ፣ ለጤናው የሚያምን ሰው ብዙ አይደለም። ምክንያቱም ሰው ቁሳዊ ነው። ገንዘብ አለኝ ይታከማለሁ፣ የዘመድ ዶክተር አለኝ፣ ከውጭ ዘመድ አለኝ፣ ዶር አለኝ። ይሄን ሁሉ ሳይጨርስ ያቺ 18 ዓመት ደም የፈሳት ሴትዮ የዚህን ዘመን ክርስቲያን ትወክላለች። ባሏን እስክታጣ ድረስ ቸርችም ወደ ጌታ መታጣቅ፣ ገንዘቧን እስክትጨርስ ድረስ ወደ ጌታ መታጣቅ። ገንዘብ ያላት ጊዜ ዶክተር ጋር ነው ደንበኛ ወረፏ። ዶክተሮችም ገንዘብ ስላላት ቅድሚያ ነው የሚሰጧት። ገንዘቧን በጨረሰች ጊዜ ግን የሚሰማት ጠፋ። በጣም የሚገርማችሁ ስለ ህመሟ ባሏን የከሰረ ይችላል። ምን ማለት ነው ታውቃላችሁ? ምናልባት ስለ ህመሟ እንድትታከም ባሏን ስለሷ ባሪያ አድርጋ ይታወች ሊሆን ይችላል። ስለ ህመሟ ባሏን እስክታጣ ድረስላል። ብዙ ገንዘብ ነበራት። ገንዘብ ካለቀ በኋላ ባሌን ያዙና እሱ ለእናንተ ይነግድ፣ ለእናንተ ባሪያ ይሁን፣ እኔ ሊታከምበት። ከዛ የባሏን ዋጋ አለቀ መሰለኝ፣ ከሁሉ ወጠች። አንድ ቀን ግን የኢየሱስን የልብሱን ጫፍ ከኋላው ሄጄ የነካው እንደሆነ እፋወሳለሁ ብላ አሰበች። አንድ ነገር ልንገራችሁ። ለምንድነው ከኋላ የመጠችው? አንደኛ አፍራ ነው። ያሳፈራት ሁለት ነገር ነው። ያለባት በሽታ